ጓደኛችሁ ስጋብዙ እንደንም ጋብዙ do you want to ሲበሉት do you want to ብላችሁ እዚህ ጋር ከዛ መጋበዝ ይፈልጋችሁ ለምሳሌ ቡና መጠጣት ትፈልጋለህ ስትሉ do you want to grab some coffee ቡና መጠጣት ትፈልጋለህ እንደ እያላችሁ ነገር ግን እስቲ ፖላይት እናድርገው ፖላይት ይውላችሁ አሁን ድርቅ ማለት ሳይሆን ፖላይት አድርገን በትህትና ጓደኛችን ደስ በሚል መንገድ ሲንጋብዘው would you like to ከዛ ስታነቡ ደግሞ would you like to ሲበሉት would you like to ለምሳሌ ራት ከኛ ጋር አብረን መብላት ትፈልጋለህ ስትሉም ትላላችሁ would you like to join us for dinner ሲበሉት አብራችሁ would you like to join us for dinner ራት አብረን ትበላለህ እያላችሁ ነው ማለት ነው ከዛ ግን እናንተ አሁን would you like to join us for dinner ስትባሉ ምንድነው የምትመልሱት አሁን እናንተ ከዛ አሁን በትህትና ትጠይቁ እናንተ በትህትና መልስ አለባችሁ I would love to ከዛ I would የምትሏን ተሳጥሮትና I'd love to ሲበሉት I'd love to ማለት በጣም ደስ ይለኛል ያላችሁ በትህትና እየመለሳችሁ ነገር ግን እናንተ ላይ መቻችሁ ይችላል በአንድም በሌላ መንገድ ሐሳቡን ካልተቀበላችሁት ምን እንደምትሉት I'd love to but I'm busy I'd love to but I'm busy ደስ ባለኝ ነበር ነገር ግን በስራ ተወጥሬያለሁ ወይም ስራ ይዣለሁ ያላችሁ I'd love to but I'm busy እንደዛ ማለት ይችላል ወይም maybe some other time ምናልባት ሌላ ጊዜ ይሁን በትህትና ምክንያቱም ጆይን ማድረጉን ፈልጋችሁታል መጋበዙን ፈልጋችሁታል ግን አልተመቻችሁም maybe some other time ብላችሁ ትገጻላችሁ ማለት እስቲ እናንተ ኮሜንት ላይ would you like to join us for dinner ለራት አብራችሁ ትበላላችሁ ከዛስ ምን ትላላችሁ እናንተ ወይም እዚህ ጋር ከሁለት አንተ ታስገባላችሁ I'd love to ትላላችሁ በጣም ደስ ይለኛል ወይም እዚህ ጋር maybe some other time በሉና ኮሜንት ላይ አስቀምጡልኝ ዋላው ጋራምባ እንግሊሽ ላንጉዌጅ